ዳግመኛ ልታገኘኝ እንዳትሞክር። ከሞከርክ በነፍስ እንደፈለከኝ በማሰብ ራሴን ለመጠበቅ እገደዳለሁ። ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። ዛሬ ነው ወደ ኢትዮጵያ የገባሁት። ሁሉ ነገር እንግዳ ሆኖብኛል። ወደማላውቀው ሀገር የመጣው ያህል ነው የተሰማኝ። አንተን ስለሚሰማ ስሜት መስማት ይጠበቅብኝ ይሆን? የሆነውን ማወቅ እችላለሁ? ወደ ራስ መሳም ቢሮ ሄጄ ነበር። ቢሮው ስራ ላይ አይደለም። ልጆቹን ማግኘት አልቻልኩም። ስልካቸው አይሰራም። በፊት እንጠቀምበት የነበረው ኔትወርክ በሙሉ አይሰራም። የሥራ ባህሪያችን የግል ማንነታችንን የሚደብቅ ስለነበረ ፈልጎ ማግኘት ቀላል አልሆነ። ባጭሩ ለምን እንዳስቀመጥኩ አላገኘኋቸውም ነው የምትለው? ለውጥ እንደሚኖር ጠብቃለሁ። ለውጡ ሞት ሊሆን እንደሚችል መጠርጠር ነበረብን። ራስ መሳም ሞቷል። በነበረበት የሚቀጥል ምንም የለም። እረኛ የሌለው ከብት እግሩ በመራው ፈርጥጦ ገደል ገብቶ ተበትኖ ነው የሚኖረው። አንተ ነበርክ መሪው። ቀድመ በመፈርጠጥ አርአያው ነህ። በውትድርና ያደረግከው ክህደት፣ ማስበላት። ምን የቀረ ነገር አለ? ነበር ከሚለው በቀር ማንንም አልከዳውም። ጉልበትና ዕውቀት አሰባስበው ለመንደርደር ስለ አፈገፈኩ። አሁን በአዲስ ጉልበት መጥቻለሁ ወደ ራስ መሳም። ራስ መሳም ህልም ነው። ሁሉም የሚጋራው መሬት የረገጠ ህልም። ህልም አይሞትም። እሱን አረጋግጥልሃለሁ። እውነት ነው፣ ህልም ነው። ህልም ደግሞ ይፈታል፣ ጦር በወሬ እንደሚፈታው። ራስ መሳም በፍርሃት ተበትኗል፣ አብቅቶለታል። ጃል ግድ የለህም። ለእሱ ያንዳቸውን አድራሻ ስጠኝ። ከዚህ በኋላ ምን ለማግኘት? ማነህ? ከየት መጣ? ስልጠና ላይ ነበርኩ። የልዩ መሪነትና ደህንነት ስልጠና። ራስ መሳምን ከወደቀበት አነሳዋለሁ። ታየኛለህ። እንድታግዘኝ እፈልጋለሁ። የወሰድከው የልዩ መሪነትና የደህንነት ስልጠና የሞተ ስለማስነሳት ምን ይላል? ይቻላል ይላል? ዳግመኛ ልታገኘኝ እንዳትሞክር። ከሞከርክ በነፍስ እንደፈለከኝ በማሰብ ራሴን ለመጠበቅ እገደዳለሁ።